ሰላም እንዴት ናችሁ? ጳጉሜን አስጎብኚና የጉዞ ወኪል ነን። ዛሬ ስለ ክርስትና እምነት ማዕከል የነበረችው ታሪክን በውስጥ አቅፋ የያዘችው ቱርክን እናሳያችኋለን። እነዚህም በታሪክና በእምነት የገነኑ ከተሞቿ ናቸው። እነዚህ ከተሞች ማን ናቸው? ጥሩ ጥያቄ ነው። አንደኛው ቁስጥንጥንያ ማለት የዛሬው ኢስታንቡል የንጉስ ቁስጥንጥኖስ መናገሻ ከተማ የነበረች በውስጧ የክርስትና እምነት መከታ እና የጥበብ ማማ የነበረችውን ሀጊያ ሶፊያን የምናገኝበት የጥበብ ቦታ ነች። በነገራችን ላይ ስለ ሀጊያ ሶፊያ ቪዲዮ ከፈለጋችሁ ፔጃችሁን ስለመግባት ማየት ትችላላችሁ። እንዲሁም ፔጁን ፎሎ ማድረግ እንዳይረሳ። ወደ ሌላኛው ታላቅ ከተማ ስንመጣ የምናገኛት ተርሲስ ነው። ተርሲስ ማለት የብርሃን ዓለም ቅዱስ ጳውሎስ የትውልድ ቦታ ስትሆን ቅዱስ ጳውሎስ እኔ በከልኪያ የምትሆን የታወቀች ከተማ የተርሲስ ሰው አይሁዳዊ ነኝ ብሎ የመሰከረላት ምን ይሄ ብቻ ቅዱስ ጳውሎስ ሲጠቀምበት የነበረው የውሃ ጉድጓድ ያለባት ድንቅ ከተማ ነች። ይሄንን ሁሉ በአንድ ላይ ለማጎብኘት ጳጉሜን የጉዞ ወኪልን ምርጫው ያደርጉ። አላለቅም፣ አንድ ከተማ ይቀረናል። ሶስተኛውን ከተማ ካፓዶኪያ ማለት እምነት በአለት ውስጥ የታነጸባት የክርስቲያኖች የስደት ማረፊያ የነበረች ማለትም ክርስቲያኖች እምነታቸውን ለማዳን በጾም በጸሎት በዋሻ ውስጥ የኖሩባት ታሪክ ቤቷን የሰራባት ድንቅ የበረከት ቦታ ነች። እነዚህን ሶስቱንም ከተሞች በአንድ ላይ በረከት መሳተፍ ከፈለጋችሁ ጳጉሜን አስጎብኚና የጉዞ ወኪል አለሎት። ጳጉሜን የኢትዮጵያ መልክና ድርሳን ነው።